ኢትዮጵያ ውስጥ በነበርኩበት ጊዜ ሰራ የነበረው በኢትዮጵያን ቴሌኮሙኒኬሽን ኮርፖሬሽን የሞባይል ዲቪዥን ውስጥ ነበረ በዛ ውስጥ የኤክስፓንሽን ፕሮጀክት ላይ ነው የመጀመሪያው ተቀጣሪ የነበር ነው ቴሌ አዲስ የኤክስፓንሽን ፕሮጀክት መስራት የጀመረበት ጊዜ ማለት ነው ከZTE ኮርፖሬሽን ጋር እና ያው የZTE ማሽኖች ላይ ስፔሻል ትሬኒንጎች ወስጃለሁኝ ከዛ በኋላ ኔትወርኩ ላይ HLR AUC ምንለው እንትን አለ የዚህ ሆም ሎኬሽን ሬጂስተር እና ዳታቤዝ እዛ ላይ ነው ረዘም ላለ ጊዜ ሲሰራ የቆየሁት በምርጫ 97 ወቅት የቅንጅት አመራሮች ስልካቸው ይጠለፍ እንደነበር ለአንዳንድ አመራሮች ጥቆማ በመስጠቱም ለእስር ተዳርጓል እንግዲህ ያው የወጣሁበትን ጊዜ እንደነገርኩኝ 2006 ላይ ነው ከዛ ቀደም ብሎ in 2005 ያው በኢትዮጵያ ታሪክ ውስጥ የማንረሳው ታሪካዊ ምርጫ የተካሄደበት ጊዜ ነበረ ህዝብ በግልጽ ፍላጎቱን የገለጸበት ምርጫ እንደነበር ሁላችንም እናስታውሰዋለን በዛ ምርጫ ወቅት ከቴሌኮሙኒኬሽን ኮርፖሬሽን ጋራ ኮላቦሬሽን ይሰሩ የነበሩ የደህንነት ቢሮ ሰዎች ነበሩ ያው ሞሮፍ በዚህ በስልክ ሃኪንግ ወይም ስልክ መጥለፍ የምንለውን አይነት ነገር ፋሲሊቴት የሚያደርጉ ሰዎች ነበሩ በወቅቱ የZTE የኔትወርኪንግ ሲስተም አዲስ እንደመሆኑ መጠን ያን ያህልም በርከት ያለ የማንፓወር አልነበረም ኔትወርኩ ላይ ኤክስፒሪየንስ ያለው ከዛ በተጨማሪ ሞሮፍ የኔ ስራ ከዳታቤዝ ጋር ሪሌትድ የሆነ ስለሆነ በአብዛኛው ጊዜ ለመጠለፍ የሚፈልጉ ስልኮችን በሪፖርት በሚያደርጉና ያንን ለማዳመጥ በሚመጡበት ጊዜ ወይም ሪከርድ ያደረግን ነበር እንሰጣቸው የዛን ጊዜ አብዛኛው ጊዜ ማገኛቸው እኔ ነበርኩ በወቅቱ የነበሩትን የቅንጅት ከፍተኛ አመራር ሰዎች የሪጂናል ዳይሬክተር ሰዎች ስልኮች ታፕ ይደረግ ነበር ማለት ነው እና ላስትሊ ኦፊሻሊ እኔ የቅንጅት ደጋፊ ነበርኩኝ በግልጽ ነበር አቋሜን ማሳየው ወራስ ያው ስራዬ ስለሆነ የታዘዝኩትኝን ነገር ቴክኒካል ሰፖርት ሰጣቸው ነበር ለሰዎቹ ወደ በኋላ ላይ ግን ነገሩ የምርጫው ሁኔታ በጣም የተቃረበ ሲመጣ ትንሽ ነገሮቹ መካረር ሲጀምሩና ሪል ሃክ በመደረጋቸው ምክንያት ሰዎቹ በርከት ያለ ነገር ሉዝ ያደረጉ መሆኑን አንደርስታንድ ያደረኩ ስመጣ አትሊስት እነዚህን ሰዎች ለምን ሰፖርት አላደርግም በሚል በወቅቱ አንድ ፓስተር ፀሐይ የምትባል የቅንጅት ተመራጭ ነበረች ካሳንቺስ አካባቢ የነበረች እሷን ባንድ ወዳጄ ምክንያት አገኘኋትኝና ያው ማንንም ሰው በማያቅ መልኩ ለሷ የሚጠለፉ ስልኮችን ሪፖርት አደርግ ነበር ያ ነገር አይ ቲንክ ላይ ላሉ ሰዎች የሚደርስ ነበርና ያው ስልካቸውን የመቀየር እና አንዳንድ ነገሮች ለማድረግ ይሞከር እንደነበረ አስባለሁኝ ኢንፋክት ያው ላይ ካሉ ሰዎች ጋር ብዙም ኮንታክት ስላልነበረኝ በወቅቱ ማድረግ እችል የነበረው ነገር ያው በአቅራቢያ ለነበረችው ሰው ሪፖርት አደርግ ነበር ያ ነው የነበረው ነገርና ሌተሩን ምርጫው ካለፈ እና እንትን ካለ በኋላ 2006 ውስጥ ያው አብዛኛዎቹን ሰዎች እየወሰዱ ማሰር ኢንቨስቲጌት ማድረግ ምናምን በጀመሩበት ጊዜ እንግዲህ ሰራ የነበረው ነገር ሪፖርት ያደረገው ሰው ማን እንደሆነ አላውቅም 2006 ላይ ባላወቅኩት ምክንያት ከስራ አገዱኝ እና እዛ የነበረኝን አክሰስ ፓስዋርድ ምናምን ነገር ሁሉ ሉዝ አደረኩኝና ኢንቨስቲጌት ማድረግ ጀመሩ ወቅቱ ከነበሩት የቅርብ የሥራ ለቆቼ አንደኛው ያው ስሙን ሜንሽን ማድረግ ስለሌለብኝ ነው
የተፈጠረውን ነገር በግልጽ ነገረኝና የራሴን እርምጃ እንደወስድ አድቫይዝ አደረገኝ ስለዚህ ያው ያለው ነገር ትንሽ አስፈሪ ስለነበረ ፕላስ በየትኛው አቅጣጫ ኢንፎርሜሽን ሊክ እንዳደረገ አላውቅም ነበርና ያንን ነገር ማኔጅ ማድረግ ስለነበረብኝ ያው ወደ ዱባይ ነበር ኢዚሊ መውጣት የምችልበት ኦፕሽን የነበረው ስለዚህ ወደ ዱባይ ጠፍቼ ሄድኩኝ ማለት ነው